ምንድነው ያልከው? የምን ገርማሙ ቶላ ነው አላልክ? የምን ገርማሙ ቶላ ነው አላልክ? ገርማሙ ቶላ እኔ ሰው ባይና አዳስ መግነይ እኔ ያስሊ መግነይ አይ ጦጣ ነበር አንተ በልበል እኔ ያስሊ ጦጣ ነኝ እኔ ያስሊ ጦጣ ነኝ ወደዚህ ተሳብ አንተ የጠገበ ጅብ ነው ግን የጠገበ ጅብ መነከና ከካቴባት ነምትኝ እንገደ ጌም ሰዲና ሞቴቱ በር ይሰሚራችሁ ጆሲ እንዲሚንቀሳቀሰው ዱላ ነው ግሬ ነው ምን አገባ ስለኔ ቅጥነት ምን አገባ እኔ አይደል እንደ ቀጠንኩት ምን አገባ ተንከባለልሽ ጎበዝ ጆሲ ጎበዝ አረ አንድ ሸቶ ጆሲ ሰውለም አረ ወይኔ ጆሲ ሰውለም እኮ ሰውለም ወይኔ ያይል ወይኔ ለትንሽ ሰው የለም እኮ ጆሲ የኔ የምትለው ሰው የለም ተነሳው ተቀጣንተ ወይኔ ራጁ መድኃኒዓለምን አሁን አመደብ ጋይስ guys አመደብ ጋይስ come on guys let's do this ሚቺ አረ ወይ አረ አመደብ ተናፍ ይገደም ራጁ ምናቴን እንዳላቀ ይኸው ይብሮ መጀመሪያ አስነካለሁ ነባኮ አመራ ፈጋና ጋይስ አከኑ ረቲን ቀቀምኔ ጎዴ የቱ መረጥ ቅጣት ጃሉቲ አሁን መሬቱን ሄደ በደንብ ተለውልወታል በደንብ አበስብሰው በውሃ በደንብ አበስብሰው አበስብሷል ይኸው መድኃኒዓለም ይኸው ፍሪዝ ሆኖ አትየው እንደ ሂድ እኔን እንዳስወለወልከኝ ወይኔ ራጁ እንደው መድኃኒዓለም በምን አለቀስኩ እንዳትል ዝም በል ሰው የለም እኮ አንተ የራሴ የምትለው ስትደክም የሚያበረታ ስትወድቅ የሚያነሳ የራሴ የኔ የምትለው ሰው የለም እኮ ዝም በል እባክህ ግም ወሬኛ ደም አንተ እንዴት ነው የምትቀጥነው አንተ ስነ ስርዓት ምን አገባ ስለኔ ቅጥነት እኔ አንዴ ቀጠንኩ ገርማ አንተ ቀጠንክልኝ ምን አገባ ከቻልከው ችግር የለውም ማቀጣጠኑን እኔ እንዳትሰበር ደግሞ በኔ ምክንያት ወድቀ ይሄን ብላ በል ሂድ በትክክል መሬት አለካም እኛው ላረግ ነው አንተ እግሬ ረገጠበት ቦታ በደንብ ወልውለው ቆሽሿል ስንት ዓመት እናታ ጸዱት ይሄን ቤት ጆሲ እግዚአብሔርን እየነካ አይደለም እኔ አልቀበልም በትክክል ሰውዬ አይታይም ናየው ቀርብ ላሳይ ይኸው ናየው አዎ ቀርባ ሳየኝ ዝቅ አድርገን ይኸው እዚህ ወልውልድ አዎ ወይኔ ራጁ ሲያሳዝን መወልወያ የለም ቤት ወይኔ አሸነፈኝ መወልወያ የለም ቤት አንደኛ ቅጣት ልንገርህ ጃሉኮ ነባ መንግስቲ ገርማሙ ቶላ አንደኛ ቅጣት ስማ አንደኛ ቅጣት ጸጉርህ እንዲሁ እንዳለው እየሰማኝ ነው እንዲሁ እንዳለው ዱቄቱን ሙሉ ትቀባዋለህ ጸጉርህ አንድ አታልቅስብኝ አታልቅስ አይኑን ቀልቷል አታልቅስ ዝም ብለህ ቅጣም አረ ጋይስ ታፕ አድርጉ ሼር አድርጉ ሁለተኛ ሼር አታልቅስብኝ እንዳታልቅስብኝ ሁለተኛ ቅጣት ሙሉ እንዳለው ከነልብስ ጁምቡራ ነው እንደምትኖረው በማንቸስተር ማሊያ ልትንከባለል ምን አገባ የማንቸስተር ደጋፊ ነኝ
ምን አገባህ? እንዴት አያገባኝም? በማንቸስተር ማባይ እዚህ ጋር ልትንከባለን አይሆንም። ጆሲ እግዚአብሔር ምስክር አይሆንም፣ አይሆንም። ስማኝ አያገባኝ። እኔ አራተኛ ፎቅ ወርጄ ነው የተንከባለን። ራቹ አይመለከተኝም። ራቹ ስማኝ። ምንድን ነው መድኃኒዓለም እታች ውሻው ተፈቷል። እኔ ምን አገባኝ? የኔ ኮኔክሽን እሱ ውሻው የእናንተ አይደለም እንዴ? የኔ ኮኔክሽን እሱ ምንም ይሰራል። ከዚህ ኮኔክሽን የኔ እሱ። እሺ ስማኝ በጌታ እታች ውሻው ተፈቷል። እናቴ ትሙት አሳድጋችሁት አይደለም እንዴ? ኧረ በጌታ ውሻውን አሳድጋችሁት አይደለም? ኧረ እኔ ተከራይ ነኝ። ኧረ ራቹ እኔ ተከራይ ነኝ። እግዚአብሔር ኧረ ልንደባል በመል ዳንኤል ኧረ እንደው አትጎሉት። ሻወሩን ውሰድ። እኔ መች ፎከርኩ? እኔ ተከራይ ነኝ አልኩ። እዚህ ጋር ልንከባለል ራቹ። እሺ ተንከባለል። የኔን ተቋረጦሽ እኔ ስማ ጆሲ እየሰማኝ ነው? ይቅርታ ተቋረቅ። እናቴ ትሙት ራስን የተቋረኩ እናቴ ትሙት ራቹ ይኸው ይቅርታ ራቹ እያልክ ተንከባለል። በደንብ ድምጽ በደንብ እንዲሰማ አድርገህ በትክክል ይቅርታ ራቹ ተንከባለል። ሊቀጥ ነው። አይበቃም እንዴ? ለዚሁ ነው እኝኝ የምትለው ያዙኝ ልቀቁኝ የምትለው ለዚሁ ነው። እኔ እኮ የሆነ ነገር ከአንተ ጋር እንዲንቀሳቀሳል ምንድን ነው ላለው ኮመንት ላይ እኮ ነው የምን እንጨት ነው አብሮት የሚንቀሳቀሰው ስል እግሩ እኮ ነው አስሊ ምን አገባህ ጆሲ? አይ እንዲህ የሆነ ነገር ከአንተ ጋር እንዲህ ይንቀሳቀሳል። ከዛ የምን እንጨት ነው አስሊ? መንግስት የኔ የምትለው ስትወድቅ የሚያነሳ ስትደክም የሚያበረታ የኔ የራሴ የምትለው ሰው የለም የሚወድ ሰው የለም ጆሲ። አውዶ ሲያሳዝን ሰው እንዴት ሰው ያጣል? ሰው እንዴት ሰው ያጣል? ሰው ታጣለህ ጆሲ? ከባድ እኮ ነው ሰው ማጣት እኮ ኢንሴኩሪቲ ይሰማል ማለት እኮ ነው ጆሲ። በዚህ አይነት አንተ ዝም በል እስቲ። አይ በዚህ አይነት እኮ ኢንሴኩሪቲ ይሰማል ማለት እኮ ነው። እኔ አሁን ሰው አለኝ፣ አስሊ የሚባል ወንድም አለኝ፣ ጃሉ የምትባል እህት ፍቅረኛ አለየለትም ገና ብቻ አለችኝ። ስላለየለትም ሰው አለኝ። እኔ አሁን ኢንሴኩሪቲ ይሰማል ማለት እኮ ነው። አንተ ሰው ከሌለ ገርማ ሙጦል ፎና ቅድም እንደገባው ኢንሴኩሪቲ አይሰማኝም። ምን ላድርግሽ? ምን አሁን እንደሚያሳዝን ፊት ምን ያደርጋል? በፊት ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ አለ ያገሬ ሰው። በፊት ነበር እንጂ አይተ መግባት። ዝም ብለህ ጥልቅ ብለህ ገብታው መበሳጨት ምን ያደርጋል ጆሲ? ሃይ ጆሲ ኢንሴኪሪቲ ጎመጥፎ ነው። ሰው የለም ጆሲ፣ ሰው ነው ያጣው ጆሲ። ምን ላድርግ ጆሲ? ምን ላድርግ ነው አሁን? ከዚህ በኋላ ደፍረህ ትልካለህ? ጌም ትልካለህ? ከዚህ በኋላ ታጮት ደፍረህ ጌም ትልካለህ? እንደ ጦጣ እየዘለልክ እኔ የአስሊ ጦጣ ነኝ
እኔ ያስሊ ጦጣ ነኝ እኔ ያስሊ ጦጣ ነኝ ትላለህ እየዘለልክ። ሳሎን እንግዲህ አለ ሰው አለ። እንዴት ነው ሳሎን የጀመረው? እዚሁ አልጋ ከአልጋ መሬት ልበልል እኮ ከአልጋ መሬት እያልክ ያስሊ ጦጣ ነኝ ያስሊ ጦጣ ነኝ እያልክ በደንብ እንደ ጦጣ እየዘለልክ ታዲያ ሶስተኛ ግዣት ክጄ አሁን ጸጸቷ አላስተኛለኝ ጸጸቷ አላስተኛለኝ እንቅልፍ ነሳኝ እያልክ እያለቀስክ ምን ላድርግ ብለህ ትለምናቸዋለህ። ጨርሻለሁ። ናሁንም አብሮ ተቸገረ እኮ። እኔ ያስሊ ጦጣ ነኝ። እሰይ ጥሩ ጦጣ ነኝ። እኔ ያስሊ ጦጣ ነኝ። እኔ ያስሊ ጦጣ ነኝ በደምብ እኔ ያስሊ ጦጣ ነኝ። በል ናሁም አብሮ ተሰቃየ እኮ ምንም ባላደረገው ያለ ግፍ። ሂድ እኔ ያስሊ ጦጣ ነኝ። ሂድ እንዴ ሂዳ አንተ ከጦጣዎች ጋር ነው እንዴ የምትውለው? ከጦጣዎች ጋር ነው እንዴ የምትውለው? አረ ጋይስ ሀዶኮ ቴንኪዩ ቬሪ ማች የኔ እናት ቴንኪዩ የኔ እናት ቴንኪዩ ጋይስ። አረ እንተጋገዝ። ታይሚንግ ነው የሚበሉ ጋይስ ታይሚንግ ነው የሚበሉ ታይሚንግ። በጣም ነው የማመሰግነው። ጋይስ ታይሚንግ ጋይስ ታይሚንግ እንተጋገዝ እናሸንፋለን። ጋይስ ሁሉም ቲኬት እንደምታብደብታብ ጎዳ ሲዱ መቴራችሁ ነና አስፈራራይና። አረ ጋይስ እንተባበር መድኃኒዓለም እናሸንፋለን። ዳብል ታፕ ጋይስ ገርማ ሙቶላ ጋይስ ሁሉም ቲኬት እንደምታብደብታብ ጎዳ ዳብል ታፕ እንተጋገዝ ሀዱ ናባቢራ መንግስት ፎና ናሲሳ mana kana deebi'ee dhufuu qabu. Namtittiin kun mana kana deebitee dhufuu qabu. Foonaadha na'uu qabdi. Raajee kookoo'ame. Everybody tap tap argu guys. Everybody. Top ላይ follow argu guys tap tap. Hadoko thank you guys. Timing አረ በመድኃኒዓለም timing አግዟት ብቻዋን ነች። አግዟት ብቻዋን ነች guys አግዟት ብቻዋን ነች guys። ወይኔ አረ ሌላ ሰው ወይኔ አረ በመድኃኒዓለም አዝሊ መንግስቲ ገርማሙ ቶላ ቤቱ እኔ የኦሮሞ ትሪደንት እባላለሁ። ገብቷል? እሺ ለምን ትሪደንት ሆነለ? እኔ ምን ትሪደንት ሉንል ታዳኒ እኔ ምን አገበኝ? እኔ ምን ሉንልሽ? አይ ለሌላ ቀን ትምህርት እንዲሆን ነው። ዘው ብላ አትግባ። ለይ ቦታ ለይ። እሺ አሁን እንደዚህ እንደ በግ እንደዚህ እየሄድክ አንደኛ ቅጣት እንደ በግ እንደዚህ እየሄድክ ፍሊተር ቀይረህ እንደዚህ እየሄድክ እኔ የአስሊ በግ ነኝ በትላለህ። ሁለተኛ እንዲህ እንዳለው ሻወር ትገባለህ። ወይኔ ሶስተኛ እንዲህ እንደ ውሻ እየሄድክ ውሻው ስል ሽንት ትሸናለህ እንደ ውሻ። አንተ እኔ ውሻ አይደለሁም ሰው ነኝ። ምን ያደርግ በፊት ከ30 ደቂቃዎች በፊት ሰው ነበርክ። እኔም አውቃለሁ። ተነስ ወንድም፣ የቱን መረጥክ? ገርማሙ ቶላ ሆና አዝሊ መንግስቲ
ዋና ስራ አስፈጻሚ ጥዬ ኡልፋን ፎና ደቁ ገርማሙ ቶሎ አሉኮ የቲንክ ከሳረ ታፕታፓሩ ወይ ወደኋላ ተመለስ በደንብ አዎ ባክ ፊልተሩ አይገባል ያው ተጠጋ ወደዚህ አዎ በስፒሪቹዋሊቲ ቆይ በምን ስፒሪቹዋሊቲ ቆይ ባክ ስፒሪቹዋሊቲ አታጣር ይሰራል እንደዚህ አይነት ቀልድ አልፈልግም ጆሲ አዝሊ my goodness ኢየሱስ my goodness አዝሊ what the hell አዝሊ boss ፎና ደቁ ገርማሙ ቶላ I can't believe my eyes አዝሊ መንግስት ይህን ውጤት ስክሪንሾት አድርጉልኝ ለታሪክ ይቀመጥ ጆሲድ ሂዳተ አዝሊ መንግስት አስሊ በጉን ቶሎ በል ቀጣይ ደግሞ ፍየል ትሆናለህ ቶሎ በል ወንድሜ ፈርዶብሃል ዛሬ አስሊ መንግስት አረጋይ ስክሪን ሪከርድ ናጎተን ይትምት ይገር በኢየሱስ ተንበርከክ እግዚአብሔር ሰው ተንበርከክና መጨረሻ በእኔ አስሊ በግነኝ በትክክል እኔ አስሊ በግነኝ በትክክል በልጆች የደሃ በጉን በስርዓት ያደገች የደሃ በግ እንዴ የቦሌ በግ እኔ አስሊ በግነኝ እኔ አስሊ በግነኝ እኔ አስሊ በግነኝ እኔ አስሊ በግነኝ ይኸኛው ቅጣት አለ አስሊኮ ትልካለህ አልሰጣም ምንድን ነው ጆሲ እንዴ አሁን አንበሳውን ያወረደው መንግስት ነው መንግስቱ ያለውን ትቀጣለህ አንተ የምን መንግስት ነው የምትለኝ ስለምን መንግስት ነው መንግስት ነው አንበሳ ያወረደው ሁለት መንግስት ነው ያለው አንድ የዚህ የአብይ መንግስት አለ ሁለት የአስሊ የቲክቶክ መንግስት አለ ለሁለቱም መንግስት እንድትገዛ ህግ ያስገድዳል የምን ስለምን ፖለቲካ ነው ተወረኝ እኔ ጌም እኮ እየጮኩ ነው አይ እኔም ፖለቲካ አይደለም ባለፈው የቲክቶክ ሪከርድ የሰበረው ስንት ሚሊዮን ገብቶ ለሁለት መንግስትማ ተገዛ የሚቆጨኝ ማሽቃበጥ እጅ ጊፍት ማስጠቴ ነው እንጂ የሚቆጨኝ ጆሲ ለሁለት መንግስትማ ፈጣሪን አታስገባው መውጫ ስታጡ ነው እናንተ ሰዎች መሄጃ ሲጣ ግራ ሲገባችሁ ፈጣሪን ስም ትጠራላችሁ ግራ ሲገባችሁ ደግሞ ጊፍት መስጠት እኮ እጅ እኮ ስማ አሽቃባጭ አለ የለም እኮ እንደኔ አይነት አሽቃባጭ የትም ቀጣይባ አንደኛ ትሰማኛለህ ጆሲ የሰማው ለምን አትናገርም አንደኛ ሻወር ትገባለህ ደግሞ እንደ ካንጋሮ መሬት ላይ አስሊ እያልክ ትዘላለህ አስሊ እያልክ ትዘላለህ እንደ ካንጋሮ ብድግ አስሊ ብላለህ ሶስተኛ ደግሞ
እንደ እባብ እየተሳብክ እንደ ጅብ ትጮዋለህ። ወይኔ ራሱ የቱን ወሰንክ? ምረጥ አንድ። ወይኔ አንተ እኔ ላይ ሙድ ያስካ። የትኛውን ወሰንክ? ተጠጋ ወደኋላ በደንብ። ከክፍሉ ወደ ጠባብ ክፍል ነው ያለ። እዚህ ጠባብ ክፍል ውስጥ ነው እንደዚህ የምትቀውጥብኝ? እየተሳብ ወደፊት እንደ እባብ እንደ ጅብ ነው ያልኩህ እኮ። አረ ጅብ እንደዚህ አይነት ድምፅ አንተ አይደለ ጅቡ እንዳንተ እኮ ነው የምጮህ። ጅቡ አይ ጅብ እንደ አይነት ድምፅ የለውም መሰለኝ። እንግዲህ ከጅብ ጋር የምትውለው አንተ ነው የምታውቀው፣ ከአንተ በላይ አላውቅም። ነው በሙስና የመጨረሻ ጨዋታ ነው።